በቸርነቱና በምሕረቱ ጠብቆ በሕይወት ያኖረን እግዚአብሔር ይመስገን። እግዚአብሔርን በጣም አመሰግናለሁ። ሁላችሁም ሰላም ናችሁ? ውድ ቤተሰቦቼ በጣም ደህና ነኝ። ሁል ጊዜ አዲስ ነገር ነው የምለው የእግዚአብሔር ቃል ስለሆነ አዲስ ነገር ይዤላችሁ መጥቻለሁ ሲባል የሰማችሁት ግን አሁንም ስትሰሙ አዲስ ነው ይሄ ነው። እግዚአብሔር ይባረክ። የእግዚአብሔርን ቃል አንብቤ የዛሬውን ርዕስ ሰጥቼ አልፋለሁ። ምናልባት ይህን ቃል ስትሰሙ ካላችሁበት ነገር ነፃ ሊያወጣችሁ ይችላል ካመናችሁ ብዬ ነው። እግዚአብሔርን አመሰግናለሁ። ምሳሌ ምዕራፍ 13 ላይ ከቁጥር 12 ጀምረን ስናነብ የምትዘገይ ተስፋ ልብን ታሳዝናለች። የምትዘገይ ተስፋ ልብን ታሳዝናለች፣ የተገኘች ፈቃድ ግን የሕይወት ዛፍ ናት ይላልና እዚህ ቦታ ላይ እንደምናየው የዘገየ ተስፋ ልብን እንደሚያሳዝን ይናገራል የእግዚአብሔር ቃል። ተስፋ ያደረግነው ዘግይቶ ጠፍቶ አገኛለሁ ያልነው ነገር ሳናገኝ ስንቀር፣ እደርሳለሁ ያልንበት ቦታ ሳንደርስ ስንቀር፣ በቃ በዚህ ጊዜ ይሄን አደርጋለሁ ብለን አስበን ያላደረግነው ነገር ሁሉ የዘገየ ነገር ነው እና ያ የዘገየ ነገር ልባችን በጣም ያሳዝናል። አንድ የጠበቅነው ነገር ሳይከናወን ሲያልፍ፣ ጊዜው ሲያልፍ ይሆንልኛል በቃ እንደዚህ አድርጌ አልፋለሁ ብለን አስበን ግን እንዳሰብነው ሳይሆን ነገሮቹ ሲቀየሩብን ልባችን በጣም ነው የሚያዝነው። ይሄ ነው የሚለው የእግዚአብሔር ቃል። በቃ በጣም ተስፋ አድርገን ያሰብነው ነገር የተመኘነው ነገር ሲቀር፣ ሜዳ ላይ ሲቀር፣ በቃ የሆነ ልባችን ከተመኘው ምኞት ጋር ነገሮቹ ሳይገጣጠሙ ሲያልፉ በጣም ልባችን ያዝናልና እግዚአብሔር የሁላችንም ነገር በእውነት መልስ ፈልገን መልስ ላጣነው ነገር፣ ለፈለግነው ነገር፣ ለተመኘነው ነገር፣ ላቀድነው እቅድ ሁሉ እግዚአብሔር ሳይዘገይ በእውነት መልስ ይስጠን። አንዳንድ ጥያቄዎቻችን ቶሎ ሊመለሱልን ይችላሉ፣ ደግሞ በጣም ዘግይቶ ሊመለስልን ይችላል። እግዚአብሔር ቃል ውስጥ እግዚአብሔር እና አብርሃምን እናያለን። ብዙ ዓመት ኖሮ ወራሽ ልጅ አጥቶ በጣም በቃ ተስፋ በቆረጠበት ሰዓት ሳራ ባሪያዋን አሳልፋ ሰጠች ይላል የእግዚአብሔር ቃል። በቃ ልጅ ስትጠብቅ ለመውለድ ብላ ሳራም ስትጠብቅ እግዚአብሔር ወራሽ ልጅ ይሰጣሉ ብሎ ነበር። ተስፋ ቃል አለ። እግዚአብሔር የተናገረው የተስፋ ቃል አለ። ግን ያንን እየጠበቁ ግን እንዳሰቡት ሊሆንላቸው አልቻለም። በጊዜ እስከ 99 ዕድሜ ድረስ እግዚአብሔር ከእሱ ጋር ከተገናኘ በኋላ ከብዙ ዓመት በኋላ በቃ ሳራ ልብ አዘነችና ተስፋ ቆረጠች። ባሪያዋን አሳልፋ ሰጠች ይላል። እግዚአብሔር ይመስገን። ከዛ በኋላ እዛ ቤት የተለያየ ነገር ነው ተፈጠረ። አብርሃም ከባሪያይቱ ጋር ግንኙነት አደረገ። ባሪያይቱም እስማኤልን ወለደች፣ አጋር። እዛ ቤት ብጥብጥ። ባሪያ ነች፣ ግን በቤቷ ላይ ማላገጥ ጀመረች። ምክንያቱም ልጅ ስለሌላት ማላገጥ ጀመረች። የቤቱ አባወራ ማለት ጀመረች። ራሷን ማሳየት ጀመረች። ልጇም እንዲሁም በሷ ፊት የሆነ ነገር ሳያሳጣ አይቀርም። ሳራ በጣም ተናደደች። በቃ ይችን ሴት ከነ ልጇ አባርርልኝ አለች። ይህ ነገር ደግሞ አብርሃምን በጣም አስጨነቀው። ምን ማድረግ ይሻላል ጌታ ሆይ እባክህን አለ። ሳራ የምትለው ትክክል ነው አለ እግዚአብሔር። ደግሞ ግን አያችሁ ተስፋ በመዘገየቱ ምክንያት የመጣ ችግር
አሁን አጋርን አባረራት ከነ ልጇ ሕፃኗን አሸክሞ እና ታሪኩን ታውቃላችሁና በእውነት እግዚአብሔር የሆነ ቶሎ ምላሽ ይስጠን በነገሮቻችን ላይ አሜን። እግዚአብሔር ይባረክ። መዝሙረ ዳዊት ላይ አንድ ጥቅስ ላንብብላችሁ። ብዙ ዛሬ አልሄድም፣ ግን የዘገየ ተስፋ ልብን በጣም እንደሚያሳዝን ላሳውቃችሁ ፈልጌ ነው። ተስፋችን አይዘገይ። መጽሐፍ ቅዱስ ዕንባቆም ላይ አይዘገይም በእርግጥ ይመጣል ይላል። ለምንጠብቀው ነገር እግዚአብሔር ቶሎ ይምጣልን። ላሰብነው ነገር ቶሎ ይምጣልን። ሃሌሉያ! እግዚአብሔር ይባረክ። እዚህ ሰባ ላይ መዝሙረ ዳዊት በቅንፍ ሰባ ላይ ዳዊት በጣም ተከፍቶ ሰዎች በሱ ላይ በተነሱት ነገር ሁሉ ተከፍቶ የተናገረው ነገር እናነባለን። አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን። ነፍስን የሚሿት ይፈሩ ይጎስቁሉ፣ ክፉን የሚመክሩብኝ ወደ ኋላቸው ይመለሱ ይፈሩ። እንኳን የሚሉኝ አፍረው ወዲያው ወደ ኋላቸው ይመለሱ። የሚሹ ሁሉ አንተ ሐሰት አድርጉ፣ ደስ ይበላቸው። ማዳኔን የሚወዱ ሁልጊዜ እግዚአብሔር ታላቅ ነው ይበሉ። እኔ ችግረኛና ምስኪን ነኝ፣ አቤቱ እርዳኝ። ረዳቴ ታዳጊዬም አንተ ነህ፣ አቤቱ አትዘገይ አለ። እግዚአብሔር በዘገየ ቁጥር እንኳን የሚሉ ይበዛሉ፣ ውድቀታችንን የሚመኙ ይበዛሉ፣ ጥፋታችንን የሚመኙ ይበዛሉና አትዘገይ አለ። እባክህ አትዘገይ፣ አንተ ረዳቴ ነህ፣ አትዘገይ። አንተ እኮ መታመኛዬ ነህ፣ አትዘገይ አለ። እግዚአብሔራችን ላይ እግዚአብሔር ባሰብነው ነገር ላይ እግዚአብሔር ባቀናው ነገር ላይ ተስፋ ባደረግነው ነገር ላይ ሳይዘገይ ይምጣልን እንላለሁ። እግዚአብሔር በእውነት ለሁላችንም ሳይዘገይ ይምጣ። ስለሰማችሁ ቃል እግዚአብሔር ይባርካችሁ። ብዙ ሰዓት አልወሰድኩም። የምትዘገይ ተስፋ ልብን ታሳዝናለች። አዎ በጣም ታሳዝናለች እና እግዚአብሔር ከዚህ ሁሉ ያድነን ባይ ነኝ። እግዚአብሔር ይባርካችሁ።